ቆዳው የደበዘዘ የደከመ ወይም መሆን ከሚገባው በላይ ያረጀ መስሎ ታይቶት ያውቃል? ችግሩ የቆዳ እንክብካቤ ሳይሆን እንቅልፎ ቢሆንስ? ሰላም፣ እንዴት ናችሁ? ዛሬ የምንነጋገረው በቂ እንቅልፍ ማጣት እንዴት በሚስጥር የቆዳ እርጅና እንደሚያፋጥንና ይህንንም ለመቀልበስ ምን ማድረግ እንደሚችሉ ነው። ቆዳው ሴረም ወይም እርጥበት ሰጪ ክሬሞችን በሚቀቡበት ጊዜ ብቻ ራሱን አይጠግንም። ራሱን የሚጠግነው በምተኙበት ጊዜም ነው። በምሽት ሰውነቱ ወደ ማገገሚያ ሁኔታ ይገባል። የጭንቀት ሆርሞን ኮርቲዞልም ይቀንሳል። የደም ዝውውር ይጨምራል። ይህም ንጥረ ነገሮችንና ኦክሲጅንን ለቆዳ ያደርሳል። ቆዳው በቀን ውስጥ የደረሰበትን ጉዳት የሚፈውሰውና ራሱን እንደገና የሚገነባው በዚህ ጊዜ ነው። እና እዚህ ጋር አንድ በጣም አስፈላጊ ነገር አለ። ቅዳሜና እሁድ ረዘም ላለ ጊዜ በመተኛት ብቻ የጠፋውን እንቅልፍ ማካካስ አይችሉም። ቆዳው በየምሽቱ ወጥና ጥራት ያለው እንቅልፍ ይፈልጋል። በከባድ ወይም ጥልቅ እንቅልፍ ወቅት ሰውነቱ የእድገት ሆርሞኖችን ይለቃል። እነዚህም ሆርሞኖች ህብረ ህዋሳትን ለመጠገንና ኮላጅን እንደገና ለመገንባት ቆዳው ጠንካራና ወጣት ሆኖ እንዲቆይ ይረዳሉ። በዚህ ጊዜ ሰውነቱ ሜላቶኒን የተባለውን ብዙ ጊዜ የእንቅልፍ ሆርሞን ተብሎ የሚጠራውን ሆርሞን ያመርታል። ነገር ግን ሜላቶኒን ለመተኛት ከመርዳት ባለፈ ብዙ ነገር ያደርጋል። በብክለት ወይም በዩቪ ጨረሮችና ዕለት ዕለት ጭንቀት ምክንያት የሚመጡ ጉዳቶችን ለመጠገን የሚረዳ ኃይለኛ አንቲኦክሲዳንትም ነው። ይህ በእንዲህ እንዳለ በጤናማ እንቅልፍ ወቅት የኮርቲዞል መጠን ዝቅተኛ ሆኖ ይቆያል። ነገር ግን በቂ እንቅልፍ ካላገኙ የኮርቲዞል መጠን ከፍ እንዳለ ይቆያል። ከፍተኛ የኮርቲዞል መጠን ደግሞ እብጠትን ይጨምራል፣ ኮላጅንን ይሰባብራል፣ እንዲሁም የሚታየውም እርጅና ያፋጥናል። ቆዳው በቂ እንቅልፍ ከማጣት የተነሳ እየተሰቃየ መሆኑን የሚጠቁሙ 5 የማስጠንቀቂያ ምልክቶችን እናያለን። አንደኛ፣ የደበዘዘ ቆዳ። ጤናማ ቆዳ የተፈጥሮ ብሩህነት ወይም ደግሞ ግለው አለው። እንቅልፍ ሲያጡ ደግሞ የደም ዝውውር ይቀንሳል። የቆዳው መልክም የደከመ የሞተና ህይወት የሌለው ሊመስል ይችላል። ሁለተኛ፣ ጥቃቅን መስመሮችና መጨማደዶች። አነስተኛ እንቅልፍ ማለት አነስተኛ የኮላጅን ምርት ማለት ነው። በጊዜ ሂደት ቆዳ የመለጠጥ አቅሙን ያጣል እና ጥቃቅን መስመሮች ይበልጥ ጎልተው እንዲታዩ ያደርጋል። ሶስተኛ፣ ከአይን በታች መጥቆር። ከአይኑ በታች ያለው ቆዳ በጣም ስስ ነው። በቂ እንቅልፍ አለማግኘት በዚህ አካባቢ ያሉ ደም ስሮችን ይበልጥ እንዲታዩ ያደርጋል። ይህም እነዚያን የሚታዩት የአይን ስሮች መጥቆርን ይፈጥራሉ። አራተኛ፣ ያበጡ አይኖች። የእንቅልፍ ማጣት እብጠትንና የፈሳሽ መከማቸትን ይጨምራል። ውጤቱም ሲነቁ ያበጡ አይኖች ናቸው። አምስተኛ፣ የደረቀና እርጥበት ያጣ ቆዳ። በሚተኙበት ጊዜ ሰውነቶ የእርጥበት መጠንን ለመጠበቅ ይረዳል። በቂ እንቅልፍ አለማግኘት ቆዳው እንዲደርቅ፣ እንዲላጥና ጥርት ያለ ውበቱን እንዲቀንስ ሊያደርግ ይችላል። መልካሙ ዜና ግን እንቅልፉን በማሻሻል ቆዳውን ማስተካከል መቻሉ ነው። ይህንንም ለማድረግ አንደኛ፣ ከመተኛቶ ቢያንስ 45 ደቂቃ በፊት ስክሪኖችን፣ ስልክ፣ ቲቪ በማስወገድ ይጀምሩ። ብሉ ላይት ከተፈጥሯዊ የእንቅልፍ ዑደቶ ጋር ሊጋጭ ይችላል። ሁለተኛ፣ ቅዳሜና እሁድ ጨምሮ በየቀኑ በተመሳሳይ ሰዓት ለመተኛትና ለመንቃት ይሞክሩ። ሶስተኛ፣ በቀኑ መገባደጃ ላይ ካፌን ያስወግዱ። እናም ከመተኛቶ በፊት የአልኮሆል መጠንን ይገድቡ። አራተኛ፣ ከተቻለ የመኝታ ክፍሎን ቀዝቃዛ፣ ጨለማና ጸጥ ያለ ያድርጉት። ምቹ የመኝታ አካባቢ ትልቅ ለውጥ ሊያመጣ ስለሚችል። አምስተኛ፣ አንዳንድ ሰዎች እንደ ማግኒዚየም፣ ሜላቶኒንና ወይም ሌሎች በሐኪም የተፈቀዱ ተጨማሪ ምግቦች ጠቃሚ ሆኖ ያገኙታል። ማንኛውም ተጨማሪ ሰፕሊመንት ከመጀመሪያው በፊት ሁል ጊዜ ከጤና ባለሙያ ጋር እንዲማከሩ እንመክራለን። ስለዚህ ውድ የሆኑ የቆዳ እንክብካቤ ምርቶች ሊረዱ ይችላሉ፣ ነገር ግን ጥራት ያለውን እንቅልፍ ሊተኩ አይችሉም። እንቅልፍ ከሚገኙት በጣም ኃይለኛ የእድሜ መግፋት መከላከያ መሳሪያዎች አንዱ ነው እና ሙሉ በሙሉም ነፃ ነው። ስለዚህ ዛሬ ማታ ስለ ቆዳ እንክብካቤው ብቻ ሳይሆን ስለ እንቅልፍ ልምምድም ጭምር ያስቡ። የወደፊት ቆዳውም ያመሰግኑታል። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።